እሺ ሰላም ብለናል ዛሬ 11ኛ ጥያቄውን እንቀጥላለን። እሺ ጥያቄው which one of the following is equal to the sum of summation of 2n square n starts from 1 and extends to 5 ይላል ጥያቄው ማለት ነው። summation of 2n square summation of 2n square ነው የሚጠይቀው። ስለዚህ የትኛው ነው ትክክል ሊሆን የሚችለው ነው የሚለው ኤ 2 ሲደመር 8 ሲደመር 18 ምናምን የሚል አለ፣ ቢም እንደዛው አለ። ስለዚህ እንዴት መስራት እንዳለብን እኛ ፎከስ እናደርጋለን። ምርጫውን በኋላ ተመልሰን እናየዋለን ማለት ነው። እሺ therefore እንግዲህ የተሰጠን ለሳሜሽን የተሰጠን ምንድነው 2n ስኩዌር ሳሜሽን ኦፍ 2n ስኩዌር n ከአንድ ይጀምራል እስከ 5 ይሄዳል ማለት ነው። 5ም 2ም ኢንክሉድ ናቸው። ስለዚህ የዚህን ነው የሚፈልገው። ስለዚህ ምንድነው የምናደርገው ኤን 1 ሲሆን ኤን 2 ሲሆን ኤን 3 ሲሆን ኤን 4 ሲሆን ኤን 5 ሲሆን እያንዳንዱ ተርሙ ስንት ይሆናል ነው የሚለው ስንት ይሆናል። ስለዚህ እነዛን ቀጥታ መደመር ማለት ነው። ለምሳሌ ምርጫውን ካየነው ኤ ላይ 2 ሲደመር 8 ሲደመር 18 ሲደመር 32 ሲደመር 50 የሚለው ምንድነው? እነዚህ 5 ተርሞች ናቸው። ይህ ፈርስት ተርም፣ ሰከንድ ተርም፣ ሰርድ ተርም፣ ፎርድ ኤንድ ፊፍዝ ማለት ነው። እነዚህ ተርሞች ናቸው። ስለዚህ ኤ 1 ሲሆን 2 ነው እያለ ያለው ምርጫ ላይ 2n ስኩዌር 2 ነው እያለ ያለው። ኤን 2 ሲሆን ደግሞ 2n ስኩዌር 8 ነው። ኤን 3 ሲሆን ደግሞ 2n ስኩዌር 18 ነው። ኤን 3 ማነው 4 ሲሆን 2n ስኩዌር 32 ነው። ኤን 5 ሲሆን ደግሞ 2n ስኩዌር 50 ነው እያለ ያለው ጥያቄው ሲነሱ ማለት ከገባችሁ። therefore ቀለል ባለ መንገድ እንዴት አድርገን እንሰራለን እኛ ኤንን በዚህ መንገድ በቴብል ታቡላር መስራት እንችላለን። ለኛ እንዲቀለን አድርገን ኤን 1 አለ 2 አለ 3 አለ 4 አለ 5 አለ ማለት ነው። እሺ ኤን ስኩዌርስ ያው ኤን ስኩዌር ስለሚል ያው ቀለል ለማድረግ ያህል ነው እንጂ አንድ ላይ መስራት ይቻላል። ኤን ስኩዌር ደግሞ 1 ስኩዌር ሲሆን 1 ይሆናል፣ 2 ስኩዌር ሲሆን 4 ይሆናል፣ 3 ስኩዌር ሲሆን 9 ይሆናል፣ 4 ስኩዌር ሲሆን 16፣ 5 ስኩዌር ሲሆን 25 ይሆናል። therefore 2n ስኩዌር ስለሚል እዚህ ጥያቄያችን ላይ 2n ስኩዌር ስለሚል ኤን ስኩዌርን በሁለት እያባዛን እዚህ እናስቀምጣለን። 2ን በ2 ስናባዛ 2፣ 4ን በ2 8፣ 9ን በ2 18፣ 16ን በ2 32፣ 25ን በ2 50 ይሆናል ማለት ነው። ስለዚህ መልሳችን ይሄ ነው። ይሄን መደመር ነው። ድምሩን አይደለም የተጠየቅነው። እያንዳንዱ ተርም በምን መንገድ ነው ሊደመር የሚችለው ነው። therefore ይሄን ጥያቄ ማነው ይሄን መልስ ይሄን ሲኩዌንስ የያዘው it is option A 2 ሲደመር 8 ሲደመር 18 32 50 ማለት ነው። ድምሩን ብንጠየቅ ኖሮ ያው እነዚህን መደመር ማለት ነው። ይሄን ደምረህ ውጤቱን መናገር ይቻላል። ስንት ይመጣል? 10 40 50 60 110 አካባቢ አይ ቲንክ ቼክ አድርጉት። ድምር ብንጠየቅ ኖሮ 10 ይሆን ነበረ። ኢቭን አሁን እንግዲህ እነዚህ ቁጥሮች ቢቀያየሩ መልሱ ይሄ አይሆንም። ለምሳሌ እዚህ ጋር 8 ቢሆን እዚህ ጋር 8 ቢሆን እዚህ ጋር ደግሞ 2 ቢሆን this cannot be the answer because ሲኩዌንሱን መጠበቅ አለበት። እኛ ድምሩን ቢሆን ኖሮ የተጠየቅነው እነዚህ ቢቀያየሩም ችግር የለውም ነበረ። ነገር ግን ሲኩዌንሱን ነው ጥያቄው ፎከስ ያደረገው እና በይሄን ሲኩዌንስ ሲሪሱን መጠበቅ አለበት ማለት ነው። እሺ አመሰግናለሁ። እንግዲህ ቀጣይ 12ኛ ጥያቄ ረዘም ያለ ፕሮብሌም ነው። እንግዲህ a company produce a shirt of black and white colors from polyester and cotton ይላል። ያው ትንሽ ሰዓት ልስጣችሁ አንብቡት እናንተ። እሺ እንግዲህ ጥያቄውን አንብቡት፣ በደንብ አንብቡት ፓውዝ እያደረጋችሁ ወደ ሳመሪው እንሂድ፣ ወደ ጥያቄውን ወደ ማብራራት ማለት ነው። ስለዚህ ካምፓኒው ምንድነው ያለው? ካምፓኒው ቶታል ኦፍ
ስንት ፖሊስተር አለው? 6000 ፖሊስተር አለው እና 3000 ኮተን ማለት ነው። ኮተን አለው 3000 ኮተን አለው ስቶሩ ላይ ወይም መጋዘኑ ላይ ይህን ያህል አለ ማለት ነው። እሺ ከዛ የሚያመርተው ቲሸርት ብላክ እና ዋይት ነው። ብላክ እና ዋይት ቲሸርት ነው የሚያመርተው። ስለዚህ ብላክን ለማምረት ብላክንም ዋይትንም ለማምረት እነዚህ ሁለቱ ማቴሪያሎችን ይጠቀማል ነው የሚለው። ሁለቱም ማቴሪያሎችን ይጠቀማል። ነገር ግን የማቴሪያሎቹ ሬሾ የተለያየ ነው። ለምሳሌ ለብላክ የሚጠቀመው ማቴሪያል ለብላክ 5 ፖሊስተር ዩኒት እና ሲደመር 4 ኮተን ማለት ነው። ኮተን ይጠቀማል። ለዋይት 3 ፖሊስተር እና ሲደመር 3 ኮተን ይጠቀማል። እኩል ማቴሪያል ይጠቀማል ማለት ነው። ነገር ግን በኮስት ደረጃ የትኛው ነው ውዱ የትኛው ነው ርካሹ? ብላኩ 120 ብር ነው የሚሸጠው አንዱ ቲሸርት ማለት ነው። ዋይት ደግሞ 200 ብር ይሸጣል ማለት ነው። 200 ብር ይሸጣል ይላል። ስለዚህ አሁን የካምፓኒው ባለቤቱ የትኛውን ቲሸርት ቢያመርት ነው የሚያዋጣው? ፎከስ ማድረግ ያለባቸው እዚህ ላይ ነው። ጥያቄውም ፕራይመሪሊ ፎከስ እንድታደርጉት የፈለገው ይህንን ነው። ካምፓኒው ዋይትን ቢያመርት የተሻለ ተጠቃሚ ነው። ዋይትን ቢያመርት ማለት ነው። ዋይት ቲሸርት ምክንያቱም አንዷን ቲሸርት 200 ብር ነው የሚሸጠው። የሚጠቀመው ማቴሪያል ደግሞ 3 ነው። አጠቃላይ 6 አይተም ነው። 6 ዩኒት ነው የሚጠቀመው። ብላክ ደግሞ ስንት ነው? 5 እና 4 9 ዩኒት ነው የሚጠቀመው። እዚህ ጋር ዝቅተኛው ዩኒት እዚህ ላይ ኮተን ነው 4 ማለት ነው። ለብላክ 4። አሁን ይህኛው እንግዲህ አሁን እዚህ ጋር ኮስቱ ላይ ብቻ ሳይሆን ማቴሪያል አጠቃቀም ላይም ፎከስ እናደርጋለን። ማቴሪያል አጠቃቀም 4 ኮተን ሲጠቀም ለምሳሌ ብላክን ብቻ ቢያመርት ቀድሞ የሚያልቀው የትኛው ነው? ኮተን ነው። ቀድሞ የሚያልቀው ኮተን ነው 300 ማለት ነው። 3000 ስለሆነ እሺ ፖሊስተር ደግሞ ምን ያህል ነው የሚጠቀመው? 4 በ1.25 ማባዛት ማለት ነው ወደ 4000 ምናምን ዩኒቶችን ይጠቀማል ማለት ነው። ምክንያቱም ይህን ሬሾ አውጥታችሁ ስታባዙ ስለዚህ ወደ 1800 አካባቢ ፖሊስተር ይተርፈዋል። እዚህ ላይ ይተርፈዋል። እንደዛም ሆኖ ግን በ120 ብር ነው የሚሸጠው አንዷን። እሺ ወደ ዋይት ደግሞ ስንመጣ ኮተንም ፖሊስተርም ተመሳሳይ ነው የሚጠቀመው ለአንድ ቲሸርት ማለት ነው። 3 ዩኒት። ስለዚህ ቀድሞ የሚያልቀው እዚህ ላይ ማን ነው? ኮተን ማለት ነው። ቢኮዝ 3000 ስለሆነ ሊሚትድ ማቴሪያል ስለሆነ ፕሮዳክቱን ገበርን ያደርጋል። ኮተን ቀድሞ ካለቀበት ላምርት ቢልም ዋይት ቲሸርት ማምረት አይችልም። ብላክ ቲሸርትም ማምረት አይችልም። ስለዚህ ሌላ ማቴሪያል እስከሚያመጣ ድረስ ስራውን ያቆማል ማለት ነው። ዜርፎር ኮተን ማክሲማም ሰውየው ኮተን መጠቀም የሚችለው ማክሲማሙ 3000 ነው። ማክሲማሙ 3000 ማለት ነው። 3000 ሲጠቀም ዋይትን ለማምረት 3000 ኮተን ነው ሙሉን ሲጠቀም። ከፖሊስተር ደግሞ ምን ያህል ነው መጠቀም ያለበት? 3000 ምክንያቱም እኩል ፕሮፖርሽን ስለሆኑ ማለት ነው። ስለዚህ ወደ ማትማቲክስ ስንቀይረው ፕሮፊት እኩል ይሆናል 120 ብላክ ሲደመር 200 ዋይት ማለት ነው። 200 ዋይት። ስለዚህ እዚህ ጋር ብላክ ዋንሊ ቢያመርት ኤንድ ዋይት ዋንሊ። ስለዚህ በሁለቱም ኬዝ እናያለን። በሁለቱም ኬዝ ፕሮፊቱን እንስራው እስኪ። ብላክ ብቻ ቢያመርት ብላክ እኩል ይሆናል 5 ፖሊስተር ፕላስ 4 ኮተን ብለናል። ስለዚህ ኮተን 3000 ኮተን አጠቃላይ ያለን 3000 ኮተን ነው አይደለ? 3000 ኮተን ስንት ብላክ ሊያመርትበት ይችላል ሰውየው? ሲካፈል 4 ስንት ይመጣል?
750 ማለት ነው። 750 ቲሸርት ሊያመርት የሚችለው። ስለዚህ ይህን ካልኩሌት ማድረግ አይጠበቅብንም፣ ምክንያቱም በትንሹ ማቴሪያል በዲፊሽንት ማቴሪያል ገቨርን ስለሚደረግ። ስለዚህ ቶታል ቲሸርት ቶታል ብላክ ቲሸርት እኩል ይሆናል 750 ይመጣል። ዜርፎር ፕሮፊት ኢዝ ኢኳልስ ቱ 120 ብላክ ሲደመር 200 ዋይት ይሆናል። ዋይትን አያመርትም ብለናል አይደለ? ስለዚህ ዜሮ ይሆናል በመጀመሪያው ኬዝ ማለት ነው። በዚህኛው ኬዝ ብላክ ዋንሊ ነው የሚያመርተው፣ ዋይት ዜሮ ይሆናል። ዜርፎር 120 ሲባዛ በ750 which is equals to ኦኬ እስኪ እናባዛው 120 ሲባዛ 750 90,000 ይመጣል። 90,000 ኤቲቢ ማለት ነው። ይህን ያህል ብር ይመጣል ማለት ነው። እሺ በዋይት ብቻ ደግሞ እንሂድ። ዋንሊ ዋይት ጊዜ ዋይት እኩል ይሆናል 3P + 3 ኮተን ማለት ነው። ስለዚህ አሁንም ገበርን የሚያደርገው ኮተን ነው። ስለዚህ 3000 ኮተን ምን ያህል ቲሸርት ያስመርታል? 3000 ሲካፈል ለ3 እኩል ይሆናል 1000 ማለት ነው። 1000 ቲሸርት እናመርትበታለን። ምክንያቱም ለምንድነው እዚህ ጋር 3 የምናካፍለው? አንድ ቲሸርት ለማምረት ከ3000 3 ዩኒት ነው የሚጠቀመው። ለዛ ነው therefore ፕሮፊት እኩል ይሆናል 120 ብላክ ሲደመር 200 ዋይት ማለት ነው። ብላክ አሁን የለም ብለናል ቢኮዝ ዋንሊ ዋይት ላይ እያመረትን ስለሆነ 200 ሲባዛ በስንት ቲሸርት የምናመርትበት 1000 እኩል ይሆናል 200,000 ይመጣል ማለት ነው። 200,000 ይመጣል። እንግዲህ ጊዜ ላለመጨረስ ሁለት ኤክስትሪም ቫሊዎች አሉ። ሚኒማም ፕሮፊት 90 ነው፣ 90,000 ኤንድ ሌላ ሁለተኛ ፕሮፊት ደግሞ 200,000 ነው፣ 200,000። ዜርፎር ሌላውን የትኛውንም አይነት ኮምባይኔሽን ብትሰሩ የትኛውንም አይነት የተወሰነ ብላክ የተወሰነ ደግሞ ዋይት ቢያመርት እያላችሁ ኮምባይኔሽን ብትሰሩ በ90 እና በ200,000 መካከል ነው ቫሊዩን የምታገኙት። እሱን ቼክ ማድረግ ትችላላችሁ ጊዜ ላለመጨረስ። ስለዚህ ኦፕቲማም ኦር ማክሲማም ፕሮፊት ካምፓኒው ሊያገኝ የሚችለው 200,000 ብር ይሆናል ማለት ነው። ስለዚህ መልሳችን ቾይዝ ኤ። እንግዲህ የትኛውም አይነት ጥያቄ ካላችሁ እዛው ኮሜንት ቦክስ ላይ ያስቀምጡልኝ። ይህም ብቻ ሳይሆን ሌላም አይነት ምንም አይነት ቻሌንጅ የሚያደርግ ጥያቄ ካላችሁ እዛው ላይ ያስቀምጡልኝ ማለት ነው። የትኛውንም አይነት ጥያቄ እመልሳለሁ። እሺ አመሰግናለሁ።